ስለብሌን እናት እንደ ዶሮ እየቆፈርሽ ነው። ታይ ብትባይ እንኳን አሻፈረኛሽ። ከዚህ በኋላ የምትለፈልፊው ነገር ካላቆምሽ ለአንቺም ለዛች ለገረድ ልጅሽም የሬሳ ሳጥን አዘጋጅ። ምን ሰማይ ማተቀም ልጄን ተዋት እባክህ፣ ልጄን ተዋት። ለዛች ዶሮ ልጇ እናቷ እንዲያዝናት ደውለን ንገራት። እሺ ልክሽን ነው የምናዝንባሽ አንቺ ገረድ። ብሌን ፈለግሽኝ? ጭራሽ ፈለግሽኝ? ለመሆኑ ምሳ ደርሷል? ምሳ? አንቺ ከመቼ ወዲህ ነው ግን እንደዚህ ሆንሽ? ስትታይ ጨዋ ነው የምትመስዪው። የታዘዝሽውን ስራ እየተውሽ ከወንድ ጋር የምትባልጊ ባለጌ ነሽ ለካ። እትዬ እንደሱ እኮ አይደለም። ዝም በይ። ልጄ ስትነግረኝ አለማመኔ። እሺ የሆነው ይሁን። ቢያንስ ተደብቃችሁ አትባልጉም? በአደባባይ ላይ ነውር እኮ ነው። ሰላም እንዳሰብሽው አይደለም። ብሌን እናቷ ጠፍታ። ዝም በል ባለጌ። አንተ ራስህ ባለጌ ነህ። የሰው ሰራተኛ ስታባልግ አታፍርም? ይኸውልህ በድጋሚ እነግርሃለሁ፣ በአስቸኳይ ቤት ፈልገህ ከዚህ ቤት እንድትወጣ እፈልጋለሁ። አይንህን ማየት አልፈልግም። እሺ ሌላ ጊዜ ግን ያላየሽውን ነገር አትናገሪ። ብሌን በጣም ጨዋ ልጅ ነች። ቀን ጥሏት ነው እንጂ ህይወት አይገባትም ነበር። ኧረ እባክህ እያመረህን ነው? ይኸውልሽ ልምከርሽ፣ ለአንቺ እንደዚህ አይነቱ ነገር በጭራሽ አያዋጣሽም። አርፈሽ ስራሽን ብትሰሪ ያዋጣሻል። እሺ እሺ እትዬ። አንዴ የተረገመ ከይሲ ወንድም አላት። ሀብቷን ሁሉ ለመውሰድ እኔ ለውሸት ልጇ አድርጎ አስገባኝ እና ደግሞ ልጇ እንደሆንኩ እኮ ነው የምታስበው። ቃል ከዚህ በፊት በተደጋጋሚ ብሌንን ለመግደል ሞክራ ነበር። ያንን ነገር ስታደርግ የነበረው ደግሞ ይሄ ነገር እንዳይፈጠር ነበር። ያ የፈራችው ነገር ደርሶ ደግሞ ቃል ማን እንደሆነችና ምን ልትሰራ እዛ ቤት እንደገባች የሰላም ትክክለኛ ልጇ ያለመሆኗን ብሌን ሰምታለች ማለት ነው። ከዛ ይባስ ብሎ ደግሞ ሰላምን መግደል እንደምትፈልግም አውቃለች ማለት ነው። እቅዷን ሁሉ ነው እዛ ጋር ለጓደኛዋ ቃል ስታወራ ብሌን በር ላይ ቆማ ነበርና ምን ለማድረግ እንዳቀደችና ነገሮችን እንዴት እንደምታሳካ ሁሉንም ነገር ስታወራ ብሌን እዛ ጋር ሰምታ በጣም ደንግጣለች ማለት ነው። ከዚህ በኋላ ቃል ልታደርግ የምትችለው ከዚህ በፊት ብሌንን በመርዝ መርዞ መግደል የሚለውን ነገር ልትቀጥልበት ትችላለች ማለት ነው። አሁን የምታቀደው እሷ ብሌንን በመርዝ መርዤ ገላታለሁ፣ ከዛም በኋላ የኔ ሚስጥር አይታወቅም የሚለውን ነገር ስለምታስብ ማለት ነው። አሁን የሚያሰጋት ነገር እኔ እዚህ ጋር ያወራሁትን ነገር ሰላምን ገድዬ የሚለውን ነገር ለሰላም ከተናገረች ይሄ ነገር ለኔ አደጋ ይኖረዋል ብላ ስለምታስብ ስለ በኃይሉም ያላትን እቅድ እዛ ጋር አውርታለች። ከዚህ በፊት ከባኃይሉ ስር የጠፋውን ፍለሽ ብሌን ክፍሏ አስቀምጣ ነበርና ከዛ ወስዳ ወደ ክፍሏ ወስዳ ላፕቶፖ ላይ እዛ ፍለሽ ላይ ያሉትን ፋይሎች እንዳለ ኮፒ አድርጋለችና እዛ ፍለሽ ላይ ምን እንዳለ ተረድታለች። በኃይሉን እስር ቤት የሚያወርድ ወይ ደግሞ በኃይሉን እስከ ወዲያኛው የሚያጠፋ ፋይል እዛ ላይ ያለና የሷ እቅድ በዛ ፋይል መሰረት በኃይሉ እስር ቤት እንዲገባ ታረጋለች። ከዛም በኋላ ሰላምን ደግሞ ትገላለች። ያው ቀደም ብላ ሰላም ደግሞ ንብረቶቹን እንዳለ በሷ ስም ካደረገችላት በኋላ ማለት ነው። ይሄ ነገር ደግሞ ይሄ እቅዷ ደግሞ ከወጣ ለሷ አደጋ እንደሚኖረው ስለምታውቅ እሷ አሁን የምታስበው ከወዲሁ ብሌንን ማስወገድ አለብኝ የሚለውን ነገር ልታስብ ትችላለች ማለት ነው። እዚህ ጋር ብሌንን አትናገሪብኝ እንዲህ አታርጊብኝ ብላ ብትለምናት ራሱ ብሌን እንደማትሰማት ወይ ደግሞ ብሌን ይሄንን ነገር እንደማትደብቅላት ነው እሷ የምታስበውና ከዚህ በኋላ ከጓደኛዋ ጋር ሆና የሆነ ተንኮል ማሰቧ አይቀርም ማለት ነው። ጓደኛዋ ሄለን የተባለች ደግሞ ከብዙ ቀናት በኋላ ቃል እዛ ጋር ስትጠፋባቸው እሷን ለማግኘት እዛ ቤት መታ ነበርና ይሄ ነገር ራሱ ቃልን በጣም አስደንግጧታል። አብሮ አደግ ጓደኛዋ ነች። እንዴት እንዳደገችና ትክክለኛ ወላጆቿ ማን እንደሆኑ ታውቃለች ልጅቷ እቺ ሄለን የተባለችው። ይሄንን ነገር ደግሞ ለሰላም ትናገርብኛለች የሚለው ነገር ራሱ በጣም አስፈርቷት ነበር። ሰላም እዛ ጋር
እኔ የቃል ወላጅ እናቷ ነኝ ስትል እዛ ጋር ልጅቷ ደንግጣ ግራ ገብቷት ነበር። ቃል ማን እንደሆነችና አብራ አደግ ጓደኛዋ ትክክለኛ ቤተሰቦቿ ወላጅ እናቷ ጭምር ማን እንደሆነች ታውቃለችና እዛ ጋር ደግሞ ሰላም መጣ እኔ የቃል ወላጅ እናት ነኝ ስትል ግራ ገብቷት ነበር ማለት ነው። ለዛ ምክንያት ነበር ቃል እዛ ጋር ግራ ገብቷት ልጅቷ ከዛ ቤት እንድትሄድና ቁጭ ስትል ራሱ አጠገቧ ተቀምጣ ስትቆነጥጣት የነበረው ማለት ነው። ያው በስተመጨረሻ ላይ ለምን ያንን ነገር ሁሉ እንደምታደርግና እዛ ቤት እንዴት እንደገባች ለልጅቷ አስረድታለች ማለት ነው። በስተመጨረሻ ላይ ያው የብሌን የነሱን ሚስጥር መስማት ቢያስደነግጣትም ማለት ነው። ይሄንን ነገር ደግሞ እዚህ ጋር እቅዳቸውን እሷ ከባሃይሉ ጋር ያቀደችውን እዛ ቤት እንዴት እንደገባችሁላ ብሌን እንደሰማች ለባሃይሉ ብትነግር ቃል ደግሞ እዛ ጋር ለባሃይሉ ያሰበች የሆነ ተንኮላለ እሱን እስር ቤት አስገባለሁ የሚለውን ነገር ያንን ነገር ደግሞ ብሌን ልትነግረው ትችላለች ብላ ያንን ነገርም ስለምትፈራ ይሄንን ነገር ለባሃይሉም እንደማትነግረው ግልጽ ነው። ለሰላም ከነገረች ያው ራሷን ስለምታሳጣ ማለት ነው። ስለዚህ አሁን የምታደርገው እሷ በድብቅ ከዚህ በፊት እንደምታደርገው መርዝ አዘጋጅታ ብሌንም መግደል አለብኝ ብላ እርምጃ ለመውሰድ መሞከሯ አይቀርም ማለት ነው። ሌላ ነገር ደግሞ የዳግም ነገር ነው። ዳግም ገነትን ካገተና አንድ ክፍል ከወሰዳት በኋላ አሁን ላይ ጸጸቱ በጣም ጭንቅላቱ ውስጥ እያቃጨለ ነው። ያ ማለት እሱ እዛ ጋር እንዳወራው ምንም አማራጭ የለኝም ነው ያለው። ሳሚም እዛ ጋር ያንን ነገር ያዘዘው የብሌንን አሳዳጊ እናት ገነትን አግታት ያለው ልጁ ምንም አማራጭ እንዳይኖረው አድርጎ ነው። እናቱን ለ18 ዓመት ሙሉ ሲፈልጋት ነበር ዳግም ማለት ነው። ገነትም እዛ ጋር ልጇን ለ18 ዓመት ሙሉ ስትፈልግ ነበር። ዳግምን እዚህ ጋር ያለው እናትህን ማግኘት ከፈለግ ገነትን የብሌንን አሳዳጊ እናት አግተ የሆነ ክፍል ውስጥ ለተወሰነ ቀናት እንድትቀመጥ አድርግ ከዛም በኋላ ወላጅ እናት ጋር እወስድሃለሁ ብሎታል ማለት ነው። ዳግም ደግሞ እዚህ ጋር ምንም አማራጭ አይኖርም። ከዚህ በፊት ሳሚ የነገረው በኃይሉን ግደልልኝና ከዛም በኋላ ከእናት ጋር አገናኝሃለሁ ብሎት ነበር። ዳግም ደግሞ ያንን ነገር ማድረግ አይችልም። እናቴን ለማግኘት ብዬ የሰው ሕይወት ማጥፋት አልፈልግም ብሎ ያንን ነገር እንደማይቀበል ሲነግረው አሁን ደግሞ በስተመጨረሻ ላይ ያለው ሌላ ነገር አይደለም፣ የሰው ሕይወት ማጥፋት አይደለም፣ ገነትን አግታትና ለተወሰነ ቀናት የሆነ ክፍል ውስጥ እንድትቀመጥ አድርግ ከዛም በኋላ እኔ ደግሞ እናት ጋር እወስድሃለሁ በሚለው ነው። ዳግም እዛ ጋር የብሌንን አሳዳጊ እናት አግቶ ለነሱ የሰጣት ማለት ነው። አሁን ደግሞ እንዳየነው ሳሚም በኃይሉም ገነት ላይ እየተጫወቱባት ነው። እሷ ደግሞ አስማ አለብኝ ክፍሉ እየሸተተኝ ነው እያመመኝ ነው ብላ ሳሚም ብትለምነውም እሱ ደግሞ ያን ነገር ሊረዳት አልቻለም። እንደውም እያሾፈባት እየተሳለቀባት ነበር። ውሃ ጠምቷት ራሱ በውሃ ጥም ተጎድቻለሁ ውሃ ስጡኝ ስትለው ራሱ ውሃውን ፊት ለፊቷ እየደፋ አንቺ እኮ አርፈሽ ብትቀመጪ ኖሮ ከመጀመሪያውኑም ቁጭ በይ እንዳልኩሽ አርፈሽ ብትቀመጪ ኖሮ ይሄ ነገር አይደርስብሽም ነበር። ስለዚህ አሁን ምንም ላደርግልሽ አልችልም ብሎ እዛ ክፍል ውስጥ ጥለዋት ሄደዋል ማለት ነው። በስተመጨረሻ ላይ እንዳየነው ገነት እዛ ጋር ክፍሉ ስላፈናት ብቻ በሽታዋ ተነስቶባት ራሷን እንደሳተች ነው። ምናልባት ከዚህ በኋላ ምን አይነት ጉዳት እሷ ላይ ሊደርስ እንደሚችል ባይታወቅም ግን ደግሞ አስም ኖሮባት እዛ ክፍል ውስጥ ታፍና ክፍሉ ሌላ ሽታ ሌላ ጠረን እያለው እዛ ውስጥ መቀመጧ ራሱ በጣም ትልቅ አደጋ እንደሚያስከትልባት ግልጽ ነው ማለት ነው። ብሌን ደግሞ በዚህ በኩል በጣም ተጨንቃለች። የአሳዳጊ እናቷ ገነት ስልክ እየሰራላት አይደለም። እሷ የተጨነቀችው ቤት ሄዳ ማረጋገጥ ትችላለች፣ ግን ደግሞ የተጨነቀችው የእናቴ ስልክ እንደዚህ እምቢ ብሎ አያውቅም፣ የሆነ ነገር ደርሶባት ሊሆን ይችላል፣ ሆዴ ራሱ በጣም ፍርሃት ይለኛል ብላ የሆነ ነገር እንደተፈጠረ ገብቷታል። ግን ደግሞ ዳግም እዚህ ጋር እያረጋጋት ነው። ምናልባት ስልኳ ባትሪ ዘግቶም ሊሆን ይችላል። ምንም አትሆንም አንቺ ተረጋጊ ብሎ እያረጋጋት ነው። ግን ደግሞ የብሌንን እንባ ዛጋ ሳያት የብሌንን እንደዛ ማዘን ሳያት በጣም እየተጸጸተና በራሱ በጣም እያዘነ ነው። ግን ደግሞ እዛ ጋር ሳሚ እንደነገረው እዚህ ጋር ምንም አማራጭ የለውም። እሱ የመሰለው ሳሚ ትክክለኛ እናቴን ያሳየኛል በሚል ነው። እዚህ ጋር ሳያውቅ ትክክለኛ የሱ ወላጅ እናት የሆነችውን ገነትን አግቶ ለነሱ አሳልፎ የሰጣት ማለት ነው። በኃይሉ ደግሞ ይሄ ነገር አስደስቶታል። የገነት በነሱ እጅ መግባት እነሱ አሁን እዚህ ጋር ያሰቡት ብሌንም በዚህ ነገር እያስፈራራናት የፈለግነውን ነገር ልናሰራት እንችላለን ብሎ ሳሚ ያቀረበውን ሀሳብ ተቀብሎ በኃይሉ አሁን ላይ በጣም ደስተኛ ሆኗል። እሱ እንደውም መጀመሪያ የፈለገው ለምን ከሷ ጋር ከምንቸገር እሷን እንደዚህ እየፈራን ከምንኖር ለምን ገለናት አንገላገልም ብሎ ነበር። ይሄንን ሀሳብ ደግሞ ሳሚ ነው ያቀረበው። ከምንገላት እኮ ግን ወደፊት እንገላታለን፣ ግን ደግሞ አሁን ላይ ተቀመጥና ብሌንን እሷን ተጠቅመን የሆነ ነገር እናሰራታለን ብሎታልና
በኃይሉ ደግሞ ከዚህ በፊት ብሌን ላይ የተናደደው ወይ ደግሞ እሷ ላይ የተቀየመው ነገር አለ። የሰላምን የአንገት ሐብል ሰርቆ ለብሌን ሰጥቶ ብሌን ሌባ እንድትባል ፈልጎ ነበር፣ ግን ደግሞ ያ ነገር አልተሳካለትም። ብሌን እዛ ጋር ይሄ ነገር ወጥመድ እንደሆነ ስለገባት ነው መልሳ በዛ ወጥመድ በኃይሉን አጥምዳ በኃይሉና ሰላም ትንሽ የተኮራረፉትና ሰላም ተናዳ በጥፊ እየመታችሁ ማለት ነው። በኃይሉ ደግሞ በዚህ ነገር በጣም ተናዷል። ብሌንም መቅጣት ይፈልጋል። ወዲያውኑ ነበር ሳሚ ይሄንን ሐሳብ ሲያቀርብለት ብሌንን የፈለግነውን ነገር እናሰራታለን እቺን አሳዳጊ እናቷን ተጠቅመን ሲል ቀደም ብሎ በሷ ምክንያት ሰላም በጥፊ የመታችውን ነገር ነበር እዛው ጋር በኃይሉ ትዝ ያለውና በጣም ደስተኛ ሆኖ ፈገግ ሲል የነበረው ማለት ነው። አሁን እዚህ ጋር ብሌንን ምን እንደሚያሰራው ባይታወቅም ሊሆን የሚችለው በኃይሉ እዛ ጋር የሚያዛት ለራሱ የሚፈልገውን ነገር ከሰላም ቤት እንደዚህ አይነት ነገር አምጪልኝ ወይ ደግሞ እሷ የዛ ቤት ሰራተኛ ስለሆነች እንደዚህ አድርጊ ሰላምን እንደዚህ አድርጊልኝና እናትሽን እለቅልሻለሁ ብሎ የሆነ ነገር ሊያዛት ይችላል ማለት ነው። ያው እሱ የሚፈልገው ሰላምን ገሎ የሰላምን ንብረት መውሰድ ስለሚፈልግ ያ ነገር እንዲሳካለት ለእቅዱ መሳካት መጠቀሚያ እንደሚያደርጋት ግልጽ ነው ማለት ነው። ሌላው ነገር ደግሞ የዳግምና የሳሚ ነገር ነው። ዳግምና ሳሚ እንደሚጣሉ ግልጽ ነው። ሳሚ መጀመሪያ ላይ የብሌንን አሳዳጊ እናት ያዛትና እኔ ደግሞ ወላጅ እናትህን አሳይሃለሁ ብሎት ነበርና ዳግም ከዚህ በኋላ እሺ በቃ አንተ ያልከኝን ነገር አንተ ያዘዝከኝን ነገር አድርግ ያለውና ትክክለኛ ወላጅ እናቴ ጋር ውሰደኝ ብሎ መጠየቁ አይቀርም። ሳሚ ደግሞ ወዴትም ሊወስዱ አይችልም ወይ አይታወቅም። ከዚህ በኋላ ሌላ ነገር ሊያዘው ይችላል ወይ ደግሞ አላሳይህም ወይ ደግሞ ስልኬ ላይም አትደውል ሊለው ይችላል። በዛ ምክንያት ሁለቱ እንደሚጣሉ ግልጽ ነው። ዳግም ደግሞ ነገሩ ከገባው ወይ ደግሞ ሳሚ እየተጫወተበት እንዳለ ከገባው ምናልባትም ይሄንን ነገር ለብሌን ነግሮ እኔ እናቴን ካላገኘዋት ሌላው ነገር ቢቀር የብሌንን እናት ማዳን አለብን ከነሱ ማስለቀቅ አለብን የሚለውን ነገር አስቦ ያው እነሱን ተጋፍቶ የብሌንን አሳዳጊ እናት ገነትን ማስለቀቅ ባይችል ራሱ ይሄን ነገር ሄዶ ለሕግ አካላት ተናግሮ እሷን ነፃ ማውጣት ይችላል ማለት ነው።